አብዛኞቻችን ከሚመሳሰሉብንና ከምንቸገርባቸው ፊደላቶች መካከል የሲንና የሷድ ፊደላቶች ናቸው። እነዚህ ፊደላት አወጣጣቸው እንዴት ነው? ልዩነታቸውስ ምንድነው? እነዚህ ሁለቱም ፊደላቶች ብዙ ጊዜ ስናነባቸው ይመሳሰሉብናል። ከየት ነው የሚወጡት? እንዴት ነው የምንለያቸው? ለሚሉ ጥያቄዎችን መልስ እንሰጥበታለን። ሲንና ሷድ ፊደል የሚወጡት አወጣጣቸው ተመሳሳይ ነው። እነዚህ ፊደላቶች የሚወጡት የምላሳችን ጫፍ ከታችኛው የአፋችን ገጽታ ማለት ከታችኛው የአፋችን ገጽታ የሚባለው የወደታች ያለው ማለት ነው የምላሳችንን ጫፍ በመጠቀም ጥርሶቻችንን በመንከስ እነዚህ ሁለቱም ፊደላቶችን እናወጣቸዋለን። ለምሳሌ ሲን ሲን። ሷድም ከዛው ነው የሚወጣው ሶድ ሶድ። ታዲያ ልዩነታቸው ምንድነው ከተባለ ሲን ፊደል የሚቀጥን ፊደል ስለሆነ ምላሳችን እዛው እናቀጥነዋለን ወይም ምላሳችን አላህ እንደፈጠረው ቀጥ እናደርገዋለን ማለት ነው። ሲን። ሷድ ላይ ስንመጣ ደግሞ ምላሳችንን ወፈር እናደርገውና እናነባለን። ፊደሉም አብሮ ይወፍራል ማለት ነው። ሶድ ሶድ ሲን ሶድ። ስለዚህ ልዩነታቸው ምንድነው? ሲን የመቅጠን ባህሪ ያለው፣ ሶድ ደግሞ የመወፈር ባህሪ ያለው። ሁለቱም ደግሞ ተመሳሳይ መውጫ ነው ያላቸው። እስቲ ከቁርአን ምሳሌ እንመልከት። ወሶፈቲ ስንለው ሶድና ወፍሬው ነው። ስለዚህ የመወፈር ባህሪ ያለው ማለት ነው። ወሶፈቲ ወሶፈቲ ሶፈ። ሲንን ደግሞ ስንመለከት ከሶድ ጋር አብረን እንየው። ሰየስ ሲንን አቅጥኛዋለሁ፣ ሷድን ደግሞ አወፈርኩት። ሰየስላ ናራን ذات لهب። በዚህ መልኩ ሲንና ሷድን መለየት እንችላለን። ከትክክለኛ ቦታቸው ካወጣን ቁርአን ስንቀራ እንቸገር ማለት ነው። በዚህ መልኩ እናስተካክላቸው። ወሰላሙ አለይኩም ወራህመቱላህ።